ከተማና ከተሜነት ባለንበት ዘመን ዘርፈ ብዙ ትርጓሜና የፕላን ተግባራ የተሰጣቸው የዜጎችን ህይወት ያቀለሉ ቀጥለዋል። በዚህ ፕላን ተግባራ ሂደት ውስጥ ታዲያ ምቹ ከተማና የሰለጠነ ማህበረሰብ መፍጠር ጎን ለጎን የሚሄዱ ተግባራት ሆነዋል። እንግዲህ አሁን ያለንበት ዘመን የከተሜነት ዘመን ነው። ከገጠራና ኖር ዘይቤ ወደ ከተሜነት ያናኖር ዘይቤ እየተቀየረ ነው ያለው። ይሄ ደግሞ ብዙ የሚያስፈልጉ ፊዚካል አካላዊ ፍላጎቶች፣ ሳይንሳዊና ስኮላር የሆነ ፍላጎቶች እንዲሁም ደግሞ ኢሞሽናል የሆነ ውበትን የጠበቁ እንደዚህ አይነት ፍላጎቶች በከፍተኛ ደረጃ እየጨመረ ይመጣል ማለት ነው። ይሄንን ደግሞ ከተማን ደግሞ በስርዓት እንመራለን ብለን ስናል ከተማ በፕላን መመራት አለበት። በከተሜነት ምክንያት የሚመጡ ጫናዎችን መቋቋም የምንችለው በፕላን ነው። በፕላን ነድፈን በስታንዳርድ አስቀምጠን ነው። ምን ያህል ሜትር ኩብ ውሃ ያስፈልጋል አዲስ አበባ፣ ምን ያህል የኃይል አቅርቦት፣ ምን ያህል ኬቪኤ ያስፈልጋል። ስታንዳርድ ነው። በጥናት በምርምር እንትን ተብሎ በዛ መልኩ ለህዝቡ በቂ የሆነ መሰረተ ልማት አቅርቦት፣ በቂ የሆነ የቤት ልማት አቅርቦት፣ በቂ የሆነ ከተማ ውስጥ ያለው ልማት ሁሉም ነገር በስታንዳርድ ነው ማለት። ስለዚህ ፕላን ብለን ስንል ፕላን ራሱ ሳይንስ ነው፣ አርትም ነው። የከተማ ፕላን ስንል በፕላን ተግባራ ሂደት ውስጥ ታዲያ የመሬት አቀማመጥ፣ የመሰረተ ልማት ግንባታና የአረንጓዴ ልማት በሰፊው በከተሜነት ሐሳቢ እንዲተገበሩ እየተደረጉ ካሉ ተቋማት ውስጥ የአዲስ አበባ ፕላንና ልማት ቢሮ አንዱ ነው። በተለይ በሶስት ዋና ጉዳዮች ላይ ትኩረት አድርገን እየሰራን የቆየ ነው። የመጀመሪያው አጠቃላይ ከመሬት አጠቃቀም ጋር ተያይዞ በየምድቦቹ 14 አይነት የመሬት አጠቃቀሞች ናቸው በመዋቅራዊ ፕላኑ ላይ የተቀመጡት። የነዚህ አፈጻጸም ምን ይመስላል የሚለውን በተለያዩ ወቅቶች ክትትል እያደረግን ቆይተናል። በተለይ የመሬት ዝግጅት ስራዎች ምን ይመስላሉ፣ የግንባታ ፈቃድ አሰጣጥ ሂደቶች ምን ይመስላሉ፣ እንዲሁም ደግሞ ሁለተኛው ከመሰረተ ልማት ስራዎች ጋር በተያያዘም አጠቃላይ የመንገድ ልማት ምን ይመስላል፣ ተርሚናል ዝግጅቶች፣ የፓርኪንግ ኤሪያዎች የመሳሰሉ ጉዳዮች ምን ይመስላሉ የሚሉት ላይ የተለያዩ ስራዎች ይሰራሉ። እንዲሁም ሶስተኛው ዋናው ጉዳይ አጠቃላይ የአረንጓዴ ልማት ስራችን እንዲሁም ደግሞ ፕሌይግራውንድ የምንላቸው በተለያዩ አግባብ የሚገለጹ የህፃናት መጫወቻ ቦታዎች፣ የአዋቂዎች መዝናኛ ቦታዎች፣ የዘላቂ ማረፊያ ቦታዎች፣ የቆሻሻ ማስወገጃ ቦታዎችን፣ ኳሪ ሳይቶችን የመሳሰሉ ጉዳዮችን የያዘውን ደግሞ የምንከታተልበት አግባብ አለ። በከተሜነት ሐሳቢ እየተከናወኑ የሚገኙ የልማት ስራዎች የግንባታ ሂደትና የአረንጓዴ ሽፋን ደረጃቸውን በጠበቁና የከተሜነትንም ሐሳቢ በተላበሱ መልኩ ናቸው። መዋቅራዊ ፕላኑ ላይ የተቀመጡ ጉዳዮች በአብዛኛው በሁሉም መስኮች ላይ ተተግባሪ እየሆኑ እንዳሉ አይተናል። በጣም በርካታ ስራዎች ከጊዜ ወደ ጊዜ ደግሞ በጣም ጠንከር ባለ ሁኔታ እየተሰሩ መጥተዋል። በተለይ ከመንገድ ልማት ጋር ያለውን ለምሳሌ ብናነሳ እንደ አዲስ አበባ ከተማ በሶስት አይነት ፓሳስ በዋና መንገዶች፣ በሰብሳቢ መንገዶች በምንላቸው በሶስቱም አይነት መንገዶች በጣም በርካታ የእግረኛ መንገዶችንም ጨምሮ በርካታ ስራዎች ናቸው እየተሰሩ ያሉት። በንጽጽር በእኛ እይታ ከዚህ ቀደም ከነበሩት መዋቅራዊ ፕላኖች በተሻለ ሁኔታ በርካታ ስራዎች ተሰርተዋል።
የመሬት አጠቃቀሙን የህንፃ ከፍታ ጋር ተያይዞ ያሉ ጉዳዮችንም ስንመለከት በርካታ ስራዎች በዚህ በመዋቅራዊ ፕላኑ ዘመን ውስጥ እንደተሰሩ ክትትል እያደረግን ቆይተናል ማለት ነው። በተለይ ከቅርብ ዓመታት ወዲህ ደግሞ በልዩ ሁኔታ የኮሪደር ፕሮግራም ከተተገበረ ወዲህ የወንዝ ዳርቻ ፕሮግራሞች እየተገበሩ ከመጡ ወዲህ ያሉትን ስናይ ደግሞ በተለይ ከጥራት ጋር ተያይዞ ያሉ ጉዳዮች ዘላቂ የሆነ ልማትን ከማስቀጠል ጋር ተያይዞ ያሉ ስራዎች መዋቅራዊ ፕላኑን ከዛም አለፍ ባለ መልኩ በርካታ ስራዎች እየተሰሩ እንዳለ በደረግናቸው የክትትል ስራዎች አይተናል። ሁሉም ነገር የራሱ ልኬት አለው፣ ደረጃ አለው። በዛ በኩል ደረጃዎችን የመንገድ ስፋት፣ የልጆች መጫወቻ ስፍራ፣ የህንፃ ከፍታ፣ የሴትባክ እያንዳንዱ ከተማ ውስጥ የምናያቸው እያንዳንዱ የሳይክል መሄጃ መናፈሻ ስፍራ፣ እግረኛ የሚሄድበት ዩቲሊቲ ወይም መሰረተ ልማት የሚዘረጋ ሁሉም ነገር ስታንዳርድ አለው፣ ልኬት አለው ማለት ነው። ስለዚህ ፕላን ብለን ስንል ፕላን ራሱ በራሱ በተፈጥሮ ስታንዳርድ ነው ማለት ነው። ስለዚህ ከዚህ ጋር ተያይዞ ይሄን ስታንዳርድ ስንፈጽም ከተማ ውስጥ ስናንጽ የሁሉም ባለድርሻ አካላትን እንትን ይጠይቃል ማለት ነው። ኮሚትመንት ይጠይቃል። የከተማውን ማህበረሰብ ይሄንን ካልጠበቀ ይሄንን በስርዓት የቆሻሻ አወጋገድ ስታንዳርድ ለምሳሌ በስርዓቱ ካልመራ ያንን የተቀመጠውን ስታንዳርድ እንትን ካለ የችግር ቦታ ነው የሚሆነው፣ የቆሻሻ ቦታ ነው፣ የጤናው የታወቀ ማህበረሰብ ነው የሚሆነው። የመንገድ ስፋት ራይት ኦፍ ዌይ፣ የልጆች መጫወቻ ስፍራ ስንት በስንት ነው፣ ስንት ትምህርት ቤት ስንት ነው ስታንዳርዱ። ለምሳሌ በአንድ ፕራይመሪ ስኩል ውስጥ ስንት መኪና ያስፈልጋል የሚል ፓርኪንግ ስታንዳርድ ስናስቀምጥ፣ ፓርኪንግ ደረጃ ስናስቀምጥ ስንት ነው። አንድ 5 ስታር ሆቴል ስንት ፓርኪንግ ስፔስ ያዛል? ዲጂታል ፓርኪንግ ሊሆን ይችላል፣ የቤዝመንት ሊሆን ይችላል፣ ጋራጅ ፓርኪንግ ሊሆን ኢዳዝ ማተር። ስንት ነው ስታንዳርዱ የሚያስፈልገው? ትምህርት ቤት ውስጥ ሃይ ስኩል ውስጥ ስንት በእያንዳንዱ ሩም አንድ መኪና ያስፈልጋል፣ አንድ መኪና ማቆሚያ ያስፈልጋል ይላል። ለምሳሌ ስታንዳርድ በኮንዶሚኒየም ውስጥ ለአንድ ፍላት፣ ለአንድ መኖሪያ፣ ለአንድ ዱዌሊንግ ዩኒት አንድ መኪና ማቆሚያ ያስፈልጋል ይላል። ስለዚህ ሁሉም ነገር ስታንዳርድ ፕላን ማለት ራሱ በተፈጥሮ ስታንዳርድ ነው ማለት ነው። ከተማ ውብ ጽዱና ለነዋሪዎቹ ምቹ ለማድረግ በሚከወኑ ስራዎች የከተማ መዋቅራዊ ፕላን አውቆ መስራት ደግሞ ከሁሉም የፕላን ተግባሪ ተቋማትና የህብረተሰብ ክፍሎችም የሚጠበቅ ነው። ፕላን እንግዲህ በዋናነት ቀጣይነት ያለውን ልማት ከማረጋገጥ ጋር ተያይዞ ከፍተኛ ሚና ነው ያለው። ስለዚህ ከዝግጅቱ ጀምሮ በተቻለ መጠን በወቅቱ ያለውን አቅም በመጠቀም በጥንቃቄ ይዘጋጃል። ይህንን ፕላን የተለያዩ አካላት በትብብር በቅንጅት በሚሰሩበት ጊዜ ለቀጣይነት ላለው ልማት ያለው ፋይዳና ሚና በጣም ከፍተኛ ነው የሚሆነው። ከዚህ ባለፉት 8 ዓመታት በተለይ እየተተገበረ ከመጣው አሁን ወደ ማጠናቀቁ እየደረስን ባለው ፕላን ውስጥ እየተገነዘብን ያለነው ነገር በተለይ የፕላን ተግባሪ ተቋማት፣ ፕላን አስተግባሪ ተቋማት እንዲሁም በተለያየ መልኩ የሚገለጹ የማህበረሰብ ክፍሎች በቅንጅት በሚሰሩበት ወቅት የተሻለ ውጤት የሚታይበት አግባብ አለ። ስለዚህ ለፕላን ተግባሪና አስተግባሪ ተቋማት ፕላንን በስታንዳርድ መሰረት መተግበር ዋናው ስራቸው ነው መሆን ያለበት። የሚያዘጋጀው አካል በጥራት ማዘጋጀት ይጠበቅበታል። ማህበረሰቡ ጋር ስንመጣ ግን በተለይ በባለቤትነት ስሜት የሚተገበሩ ፕላኖችን መውሰድና የኔ ነው የሚል የባለቤትነት የኃላፊነት ስሜት ሊኖረው ይገባል። ስለዚህ ስታንዳርዱን ጠብቀን እንድንሰራ ካስፈለገ ባለሀብቱ አልሚው መጠበቅ መቻል አለበት፣ መስረቅ የለበትም። ስታንዳርዱን የሚያበላሽ ስራ መስራት የለበትም። ሴትባኩን ጠብቆ ሴትባክ ስታንዳርድ ነው። ቀለም ከለር ኮድ ስታንዳርድ ነው። ይህን ጠብቆ ቀለሙን ጠብቆ መስራት መቻል አለበት። ስለዚህ እነዚህ ነገሮች አንድ መንግስት ብቻ ሳይሆን የከተማ ባለሙያ ኤክስፐርት ብቻ ሳይሆን ባለሀብቱ፣ አልሚው፣ ማህበረሰቡ፣ ኤክስፐርቱ፣ የሴክተር መስሪያ ቤቱ ለምሳሌ በዚህ ኮንቴክስት ፕላን የሚያስጠብቀው እንግዲህ የመሬት አስተዳደር ቢሮ፣ የከተማ ልማትና የከተማ ፕላንና ልማት ቢሮ፣
እነዚህ ሁሉ ስታንዳርዱን በትክክል መተግበሩን የሚቆጣጠሩ አካላቶች ናቸው። ሴክተር መስሪያ ቤቶች፣ ማህበረሰብ፣ አልሚ፣ ግንባታ ፈቃድ የሚሰጥ አካል፣ ፕላን ኮንሰልት የሚሰጥ አካል ይህንን ጠብቆ መስራት መቻል አለበት። ለምሳሌ ይሄ ቦታ ቅይጥ አገልግሎት ነው ተብሎ ሲያበቃ ሌላ አገልግሎት ነው ብሎ በፕላን ስምምነት ላይ ቢሰጥ ፕላኑ ተዛባ ማለት ስታንዳርዱ ተበላሸ ማለት ነው። ስለዚህ ስታንዳርድ የሚለው ቃል በራሱ ሳይንስ ነው። ኢንቴሌክቹዋል ፊዚካል ኒድ የምንለው ነገር ነው። እሱን ኢንቴሌክቹዋል የሚለው ነገር ለሰው በከተማ ውስጥ ያሉ የሚዘረጋው መሰረተ ልማት በምን ልኬት ነው የሚቀመጠው? ስለዚህ ለሰው ልጅ ጤናን በሚሰጥ ምቹ ሁኔታን በሚፈጥር መልኩ ከተማውን ለመምራት የሚያስችል ስታንዳርድ ነው ማለት ነው። ስታንዳርድ ማለት የከተማ ፕላን ማለት ነው። ለህዝብ ተብሎ የሚሰሩ ለህዝብ አገልግሎት ተብሎ የሚሰሩ በፕላን የሚካተቱ እንደ ግሪነሪ እንደ ፕላዛ መንገድ ራሱ የኮሚኒቲ ተብሎ የሚሰሩ አገልግሎቶች አሉ። እነዚህን የኮሚኒቲ ተብሎ የሚሰሩት አገልግሎቶች በኮሪደር ልማት የመጡ አሉ። ብዙ ፕላዛዎች የመንገድ ላይ ያሉ ጠቅላላ የመንገድን ለማሰመር የኤሌክትሪክ ካሜራዎችን ሁሉንም ኤሌመንቶችን አጠቃላይ ፈርኒቸሮችንም ጨምሮ የመጡትን ነገሮች መጠበቅን ባህል አድርጎ መውሰድ አለበት። ከተማችን ላይ ብዙ ደሳስ የሚሉ ነገሮች እየተሰሩ ነው። ከዚህ ቀደም ውጭ ሀገር አይተናቸው የምናቅ እኛ ሀገር ቢኖር ብለን የምንመኘው አይኖርም ብለንም ተስፋ የቆረጥንበት ብዙ አይነት ልማቶች እየተሰሩ ነው። በጣም ያስደስታል። ለእኛ ብቻ ሳይሆን ወደ ፊውቸር ጄኔሬሽን የሚተላለፍ ነገሮች ናቸው። ይህንን ነገር ደግሞ በጣም አፕሪሺየት እና በጣም ልንንከባከበው የሚገባ የሁላችንም ኃላፊነት እንደሆነ ነው የሚገባን። ማህበረሰብ መጠበቅ አለበት፣ በአግባቡ መጠበቅ አለበት። ፊት ለፊቱ ያሉ ዲቾች ሊኖሩ ይችላሉ፣ የፍሳሽ ማስወገጃ መስመሮች ሊሆኑ ይችላሉ፣ የግሪን ወይም ደግሞ የአረንጓዴ ልማት ስራዎች ሊኖሩ ይችላሉ፣ የቆሻሻ ማስወገጃ ስርዓቶች ሊኖሩ ይችላሉ። መንገድ ውስጥ በጣም ብዙ በርካታ ጉዳዮችን ማየት ይቻላል እና ይህንን በባለቤትነት የኔ ነው ብሎ መስራት አለበት። ክትትል በምናደርግበት ጊዜ በጥንካሬ የምናያቸው በርካታ ጉዳዮች እንዳሉ ሁሉ የምናያቸው እዛም እዚህም በማህበረሰብ ውስጥ የባለቤትነት ስሜት አለመኖር በሚኖርበት ጊዜ የሚታዩ ጥቃቅን ችግሮች ይኖራሉ። ያ እንዳይኖር እኔ ዋናው ማስተላለፍ የምፈልገው በአጠቃላይ ከፕላን ስራ ጋር በተያያዘ ማህበረሰቡ የባለቤትነት ስሜት ሊኖረው፣ ሊጠብቅ፣ ልማቱን ሊጠብቅ፣ ሊንከባከብ። ለምሳሌ ኮሪደር መስመሮቻችን በጣም በከፍተኛ ወጪ፣ ጊዜ፣ ጉልበት፣ እውቀት በሀገር ሀብት በሀገር እውቀት የተሰራ ትልቅ ፕሮጀክት ለብዙዎች ለሀገራችን ከተሞች ከዛም አልፎ ለሌሎች ሀገራትን ጭምር ተሞክሮ የሚሆን በርካታ ጉዳዮችን የያዘ ትልቅ ሀብታችን ነው። እንደዚህ ተሰርቶ ተውቦ በምናይበት ጊዜ ሊቀልብን አይገባም። ይህንን መጠበቅ ግን በዋናነት የማህበረሰቡ ነው። የተለያዩ የሰለጠኑ ሀገራት የከተሜነት ተሞክሮን የሚያስረዱትም በፕላን የተሰራ ከተማ ዘመን ተሻጋሪ መሆናቸውን ነው። ጥንቃቄ ማድረግ ያለብን በወጣልን ኢንስትራክሽን መሰረት መመራት ነው። ለምሳሌ በአደጉ ሀገራትም ብስክሌት በሚሄድበት ሳይክል በሚሄድበት ሳይክል ነው የሚሄደው። ማንም ሰው ያንን ነገር ቫይሌት አያደርግም። በእግረኛ መንገድ እግረኛ ነው የሚሄደው፣ በመኪና መኪና ነው የሚሄደው። ይሄ ሁሉም ሊያከብረው የሚገባ የዜጋ ኃላፊነት መሆን አለበት። የቆሻሻ አወጋገድም መታሰብ አለበት። ማንም ሰው የያዘው የተጠቀመበትን ነገር በአግባቡ ማስወገድ ይኖርበታል። ይሄ የከተማችን የሁሉም የዜጋ ኃላፊነት ቢሆን ደስ ይለኛል። ምክንያቱም እኛ ለምናየው ነገር ለእርካታችን ሁላችንም መስራት ሲኖርብን ነው እና ያንን መልእክት አስተላልፋለሁ። ህዝቡ በሚሰበሰበው ነው የሚሰራው። ስለዚህ ከህዝቡ የተሰበሰበው ህዝቡ የራሴ አርጎ ተቀብሎ መንከባከብ መቻል አለበት። ለራሱ አገልግሎት ነው። አንደኛ ከተማን ለማሳደግ ነው። ይህ የሚያመለክተው ደግሞ ዘመናዊነትን ነው። ማለት የአንተንም ደረጃ የአንተንም የእውቀት ደረጃና የእድገትን የህብረተሰብን የእውቀትና
የእድገትንም ደረጃ ጭምር ነው የሚገልጸውና እነዚህ የምናያቸው ሞደርን ናቸው ተብሎ በከተማ ላይ እየተሰሩ ያሉት ነገሮች አጠቃላይ በፕላን ቢሮ ተሰርቶ ለህዝቡ ነው የሚሰጠው። ዞሮ ዞሮ ኢምፕሊመንት ተደርጎ ተጠቃሚው ማን ነው? ህብረተሰቡ ነው። የዓለም ሀገሮችን ብዙ ሀገሮች ዞሬ አይቻለሁ። ከተሞችን ከሩቅ ምዕራብ ሀገሮች እስከ ሩቅ ምስራቅ ሀገሮች እንዲሁም ደግሞ እስከ ደቡብ አፍሪካ ኬፕ ታውን ድረስ ከሰሜን ደግሞ እስከ ኦስሎ ስቶክሆልም ድረስ ምዕራብ አውሮፓ አይቻለሁ። እና ለምሳሌ አንዱ ከተማ ላይ ጠዋት ቆይተ ከሰዓት በኋላ ብራሰልስ ብትሄድ ወደ መምሻ ደግሞ ባርሴሎና ወይም ሮም ብትሄድ ያው ነው ስታንዳርዱ። ለምን እንደ ደረጃውን የጠበቀ ስታንዳርዱ ደግሞ ሳይንስን የተከተለ ልኬቱን የጠበቀ አሁን ለምሳሌ አንድ መኪና ማቆሚያ ስንት በስንት ነው? ለምሳሌ አንድ ትንሽ መኪና የሚቆምበት 2.5 ሜትር ስፋት እንደገና ርዝማቱ ደግሞ 5 ሜትር ከ50 ሊል ይችላል። ስታንዳርድ ነው ማለት ነው። ስለዚህ እያንዳንዱ ለሰው ልጅ ልብስ ሲሰፋ ራሱ የሰው ስታንዳርዱን ጠብቆ የከተማ ደግሞ የጋራ ስለሆነ እያንዳንዱን ስታንዳርድ ደረጃውን የመሰረተ ልማት፣ የቤት ልማት፣ የመናፈሻ ስፍራ፣ የልጆች መጫወቻ ቦታ፣ ትምህርት ቤት፣ ሆስፒታል እነዚህ ሁሉ ደረጃቸውን የጠበቁ ስታንዳርድ ናቸው ማለት ነው። ስማርት ከተማ መሆን አለባት የሚል ራዕይ ሰንቀን ነው እየሄድን ያለ ነው። ይህንን ስናደርግ ያደጉት ሀገራት ያደጉበትን ሂደት ስንመለከት በዋናነት ስማርት ከመሆን ቴክኖሎጂን ከመጠቀም ጋር የተለያዩ ችግሮቻቸውን በቴክኖሎጂ አስደግፈው ለህብረተሰቡ ለማህበረሰቡ ቀለል ያለ የህይወት ዘይቤን ለመፍጠር የሚያስችሉ ቴክኖሎጂዎችን ከመጠቀም ጋራ ተያይዞ የሄዱባቸው መንገዶች ማየት ያስፈልጋል ማለት ነው። ከቴክኖሎጂ ተለይተን ዓለም የደረሰበትን የእድገት ደረጃ እንደርሳለን ማለት ዘበት ነው የሚሆነው። ስማርት መሆን ማለት ቀለል ባለ መንገድ ኑሯችንን የህይወት ዘይቤያችንን ሊያቀሉ የሚችሉ ቴክኖሎጂዎችን በመጠቀም ማግኘት የምንፈልገውን ትልቁ ግባችን ጋር ትልቁ ውጤታችን ጋር ለመድረስ የሚያስችለን በጣም አሁን በዓለም ላይ የዓለም እየተከተለችው ያለችው የኑሮ ዘይቤ መሆኑን በደንብ መረዳት ያስፈልጋል። በፕላን ትግበራ ሂደት ውስጥ ዘመኑን የዋጁ ቴክኖሎጂዎችን መጠቀምና በእንክብካቤ ማስቀመጥ ከሁሉም የሚጠበቅ ተግባር ሆኗል። እንደ ፕላንና ልማት ቢሮ በምንመጣበት ጊዜ ተቋማችን ስማርት አገልግሎት ለህብረተሰቡ ለማህበረሰቡ መስጠት አለብን ብለን የጀመርናቸው የተለያዩ ቴክኖሎጂዎች አሉ። ወደ ተቋማችን የሚመጡ ተገልጋዮችን በዛ መገልገል የጀመሩበት አግባብ አለ። ትልቅ ራዕይ ነው አስቀምጠን እየሄድን ያለ ነው። ለምሳሌ የአጠቃላይ የፕላን ዝግጅታችንን ከዝግጅት ሂደቱ ጀምሮ ፕላን ተግባሪ ተቋማት በቴክኖሎጂ ተጠቅመው እየተገበሩ ያሉበትን ሂደት የምንከታተልበት የምንቆጣጠርበት ችግሮች በሚያጋጥሙ ጊዜ ደግሞ እነዛን የምንመለከትበትና እንዲስተካከሉ የማስተካከያ እርምጃዎችን የምንወስድበትን ሂደት በቴክኖሎጂ አስደግፈን መሄድ አለብን የሚል ኮሚትመንት ተወስዶ እየተሰራ ነው ያለው። ያ ብቻ አይደለም። ለተገልጋዩ ማህበረሰብ መረጃዎችን የምንሰጥበት አግባብ በቴክኖሎጂ መሆን አለበት የሚል ኮሚትመንት ወስዶ በርካታ የተሰሩ ስራዎች አሉ። ቀጣይም ደግሞ ለመስራት የተያዙ የተለያዩ ጉዳዮች አሉና ይሄንን ግን ተቋሙ ብቻውን በዛ በራሱ ስለያዘ ውጤት ያመጣል ብሎ ማሰብ አስቸጋሪ ሊሆን ይችላል። ተገልጋዩ አካል መንግስት የሚሰጠውን ተቋማት የሚሰጧቸው የስማርት አገልግሎቶች መጠቀም የሚያስችል ዝግጁነት በጣም ወሳኝ ነው የሚሆነው። እንግዲህ ያለንበት ዘመን የቴክኖሎጂ ነው፣ ስማርት ነው። ስማርት ማለት በራሱ ስማርት የሚለው ቃል ስልጡን ብልህ እንደማለት ነው። ሳይንስ ነው። ቅድም ስታንዳርድና ሳይንስና ፊዚካልና ኢንቴሌክቹዋል ኒድ ያልነው እኮ እሱ ነው። የከተማን ችግር በቴክኖሎጂ ላቨሬጂንግ ቴክኖሎጂ
ፎር ሰስቴናብል ዴቨሎፕመንት የምንለው እኮ እሱ ነው። ምክንያቱም ቴክኖሎጂን በመጠቀም የከተማን ችግር መፍትሄ ለመስጠት የመጣ ነው ማለት ነው። ስለዚህ የአሰራር ስርዓቱን ከተማ ውስጥ ያለው በቀላሉ ሰው መኪና ሲሄድ ሰው አይሻገርም፣ ስማርት ነው፣ ይጠብቅ ይልሃል። እሱ ያኛው ቀይ ሲበራ ይሄኛው አረንጓዴ ሲበራ ይሻገራል። ስለዚህ ጤናማና ሴፍ የሆነ ደህንነቱ የተጠበቀ ከተማ ከመፍጠር አኳያ መሰረተ ልማት አንዱን ለማልማት ሌላኛውን አፍርሰህ የምትሰራበት ሳይሆን ኢንቴግሬትድ የሆነ የተቀናጀውን የመሰረተ ልማት ዝርጋታ እንዲኖር የሚያደርግ ነው። ከተማ ውስጥ በእያንዳንዱ እንቅስቃሴ ላይ ኢንተርቫሉን ጠብቅ። በ5 ደቂቃ ባስ ይመጣል፣ ባቡር ይመጣል ብለህ በ5 ደቂቃ ይደርሳል። ዲጂታል ነው ማለት ነው። ስለዚህ ሰው አይደለም የሚመራው ራሱ። ለምሳሌ ካርታ ሲታተምልህ መሬት አስተዳደር ላይ ነው የምትሰቃየው በፊት። አሁን ቤት ሆነ ሰነድን አፕሎድ አድርገህ በኦንላይን ነው የምታገኘው ማለት ነው። በዛ ደረጃ ነው። ስለዚህ ሰው ከመከራ ከስቃይ ከኮረፕሽን ነፃ በመሆን ተጠያቂነትና ግልጽነት ሰፍኖበት እና ደግሞ ምላሽ የሚሰጡ ለምሳሌ መሶብ ታያላችሁ። መሶብ በከፍተኛ ደረጃ የአንድ ቦታ አገልግሎት ሰው ይሄንን ጉዳዮችን ለማስፈጸም በየቦታው መገኘት ሳይሆን በአንድ ቦታ በመፈጸም ጤናው እየተጠበቀ ነው ያለው። ስለዚህ ጤንነቱ እየተጠበቀ እድሜው የጨመረ ማህበረሰብ ለመፍጠርም እጅግ ሚና የሚጫወት። ስለዚህ አዲስ አበባ ስማርት እየሆነች ነው። እንደውም በዚህ ጉዳይ ላይ የአዲስ አበባ ከተማ ስራ ስማርት ሊደርሺፕ በማለት በኮሪያ መንግስት ሳውል ሜትሮፖሊታን ገቨርንመንት የስማርት ሊደርሺፕ ሽልማት አዋርዶ አግኝቷል። ይሄን አጠናክረን ከቀጠልን ሰው ከመከራ የሚድንበት ቀለል ያለ ኑሮ የተወሳሰበ ሳይሆን ቀለል ያለ ኑሮ የሚኖርበት ስለዚህ ስማርት የሆነ ማህበረሰብ መፍጠር